ሰላም ጤና ይስጥልን ተመልካቾቻችን። ብዙዎቻችን ስንቸገርበት የነበረውን የሂሳብ አያያዝ በፒክቸሪ እንዴት እንደሆነ እንመለከታለን። ፒክቸራችን ጫነ በኋላ በያለበት ቦታ የኔ ዲስክቶፕ ላይ ሾርትከት ስላስቀመጥኩ ከዛ ላይ ሄጄ ከፍተዋለሁ ማለት ነው። ይሄንን ማሳያችሁ ዛሬ ሲግመንት አካውንት ይባላል። ከተለምዶ ከዚህ በፊት አንድ ካምፓኒ አንድ ድርጅት ብቻ ይዞ የምንሰራበት ነው። አሁን ግን ማሳያችሁ ለሎካል ኤንጂኦዎች ብዙ ጊዜ ብዙ ዶነር ላላቸው የራሳቸውን ፋይናንሻል ሪፖርት ለሚያወጡ ለነሱ ነው። 2-3 ድርጅት ላለው ማለት ነው። እኔ እዚህ ዋን ኔክስት ላለው ኔክስት ካልኩ በኋላ እኔ ካምፓኒን ስም ኪንግ ኦፍ ኪንግ ብዬ እሰጣለሁ። እናንተም ለድርጅታችሁ ስልክ ቁጥርም አድራሻ ምናምን እንዳስፈላጊነቱ ትሞላላችሁ። ቢዝነስ ታይፕ የሚለውን ኮርፖሬሽን ነው የምናደርግ። ኔክስት እንላለን። ይህንን ካልን በኋላ ምንድነው እንዴት ነው የምታዋቅሩት የሚል አለ። ለዛሬው ያው በአዲስ ስለሆነ ቢልድ ዩር ኦን ቻርት ኦፍ አካውንት በሚለው እንሄዳለን። ዲፋይን አካውንት ሲግመንት የሚለው ላይ እዚህ ላይ ኖ አይ ዶንት ላይክ የሚላል አይ ዩዝ ማች የሚላል እሱ እናልፈዋለን። እንተውና ምንድነው ማስክ ነው። የስ አይ ውድ ላይክ ቱ ዩዝ አን አካውንቲንግ ማስክ ሲግመንት ዲስክሪፕሽን የሚለው እናደርጋለን። ያንን ካደረግን በኋላ አንድ ቁጥር ላይ ሜን ብለን እንጽፋለን። እንደየራሳችን ይለያያል። 3 ዲጂቶችን ያዝልኝ ነው የምለው። እዚህ ላይ 3 ዲጂቶችን ያዝልኝ ይለዋለሁ። ሴፓሬተሩ ዳሽ ትሆናለች። ሁለተኛው ላይ አካውንት ይለዋለሁ። እዚህ ላይም 3 አድርግልኝ ይለዋለሁ። ሴፓሬተር የራሳቸው ዳሽ ዳሽ እየሆነ ይሄዳል። ሶስተኛው ቁጥር ላይ ፕሮጀክት ይሆናል። እዚህ ላይ እንዲይዝልኝ የሚፈልገው 2 ነው። ያ ማለት 99 ፕሮጀክቶችን ማስተናገድ ይችላል ማለት ነው። ሴፓሬተሮቹ እንደምታዩት ነው። ከላይ እነዚህ አስገባዋቸው ነው። ሜን ምለው ኤክስ ያላቸው አካውንት ፕሮጀክት ምላቸው የቻርት ኦፍ አካውንቱ ብዛትን ነው። ይህንን በኋላ አራተኛ ላይ ምን እንለዋለን? ኤሪያ እንልና እዚህ ላይም እንደ አስፈላጊነቱ አንድ ልትሉ ትችላላችሁ፣ 2 ልትሉ ትችላላችሁ። እኔ 2 ብዬ አልፈዋለሁ። አጠቃላይ የቻርት ኦፍ አካውንት ጊዜ ስንት ሆነ? 13 ሆነ ማለት ነው። ይህን ካረኩ በኋላ ኔክስት እላለሁ። ከዛ ቀጥል የምንመርጠው ምንድነው? አካውንቲንግ ሜቶዱን ነው። 2 አይነት አሉ፣ አክረዋልና ካሽ ቤዝ የሚል አለ። አክረዋሉ ያው ሪሲቨብል እና ፔብል የምንላቸው ማለት ነው። አካውንቶች ይኖሩናል። በዱቤ እንገዛለን፣ በዱቤ እንሸጣለን። ካሽ ቤዝ ካደረግነው ደግሞ ምንድነው የሚሆነው? ኦንሊ ካሽ ነው። በካሽ ትሸጣለህ፣ በካሽ ትገዛለህ። ያው ሪሲቨብል እና ፔብል የምንላቸው አይኖርም። እዛ ያንን መረጥ ነው። ብዙ ጊዜ ያው አክሩዋል ቤዝ ነው የምንጠቀም ኢትዮጵያ። ኔክስት እንላለን። ፖስቲንግ ሜቶዱ ሪል ታይም ነው። ኢንተርድ እና ሴቭ ካደረግነው በኋላ ቀጥታ ወደ ክላሲፊኬሽናቸው ይሄዳል ማለት ነው። ሪል ታይም መርጠን ኔክስት ካልን በኋላ የሚመጣልን አካውንቲንግ ፔሪዮዱ ነው። ያው 12 ፔሪዮድ ነው የሚኖረን በወራችን ልክ። የመጀመሪያው የምናየው ከካላንደር ፔሪዮድ ጋር እኩል የሆነ ነው። ያ ማለት ጃንዋሪ 1 ይጀምርና ዲሴምበር 31 ይጨርሳል። ሁለተኛውን ደግሞ ከመረጥ ነው ብዙ ጊዜ ሐምሌ 30 ምናምን ማድረግ ከፈለግን ሁለተኛው እንድኖት ማች ካላንደር ፔሪዮድ እናደርገውና ኔክስት እንለው። እዛ እንሄዳለን። ለኛ ጃንዋሪ ጀምረህ ጃንዋሪ ጨርስ በሚለው እንሄዳለን። እሱን ካልን በኋላ ኔክስት እንለዋለን። ይሄን ምንድነው የሚያሳየን? ያው የራሴን ፔሪዮድ ማስገባት ተፈለኩ ነው። ሐምሌ ላይ ጀምርልኝ፣ ነሐሴ ላይ ጀምርልኝ የሚለውን ከፈለኩት ማለት ነው። ትንትቸው በቃ ኢዚ ለማድረግ ጃንዋሪ ጀምሮ ዲሴምበር እንዲጨርስ ማሽቱ ካላንደር ፔሪዮድ ብዬ ኔክስት ለዋለሁ እና ጃንዋሪ ጀምረህ ዲሴምበር ላይ ጨርሰዋለሁ፣ ፊኒሽ ለዋለሁ። አሁን ምንድነው የሚያደርገው? ጀነሬት እያደረገልን ነው ካምፓኒያችን ማለት ነው። ከዚህ በኋላ ምንድነው ካምፓኒ ክሬት አድርገን ጨርሰናል። ክፍል 2 ላይ ደግሞ ቻርት ኦፍ አካውንት እንዴት ነው ክሬት የምናደርግ፣ እዛ በኋላ ምዝገባዎች እንዴት ነው የምናደርግ የሚለውን፣ ሪኮንሲሌሽን እንዴት እንሰራለን፣ የፕሮጀክቶች አመዘጋገብ የሚለውን እናያለን።
ክፍል 2 3 እያልን እንቀጥላለን። ላይክ እና ሼር አድርጉ፣ ሰብስክራይብ አድርጉና በዚህ መንገድ እንጨርሳለን። ይኸው ኦፕኒንግ ኪንግ ኦፍ ኪንግ ይላል። በቃ ከፈተ ክሬት አድርገን ማለት ነው። እንቀጥላለን። አመሰግናለሁ።